ፈጣሪ ሲቸር አይሰስትም። በእሱ አቆጣጠር ረፍዶም ፈጥኖም ዘግይቶም አያውቅም። አዎ እውነት ነው። ሰው ካገባ አሊያም ደግሞ ከተሞሸረ በኋላ በልጅ መባረክ ተስፋው ነው። ዳሩ ግን ፈጣሪ የልጅን ፍሬ ባያድል ባይከፍት ምን ይፈጠር ይሆን የሚለውን መገመት ብዙም አይከብድም። ምክንያቱም ብዙዎች በዚህ ጉዳይ ተለያይተዋል፣ ላይመለሱ ተፋተዋል። ብዙዎች የሌላ ሰው ጭንን ጎብኝተዋል። ብዙዎች በጭቅጭቅ ባለመግባባት ራሳቸውን አጥተዋል። አዎ ቀና ላይሉ አንገታቸውን ደፍተው ወለድሽ አልያሽም የሚለውን ሽሽት ተደብቀው አንብተዋል። እረ የኔስ መቼ ነው የጭንቅ አማላጇ ብለዋል። ብቻ ለ11 ዓመታት ያለ ልጅ በትዳር ኖራለች። የልጅ ናፍቆትን የአይንን በአይን የማየት ጉጉትን በልቧ አጽንታ ትዳሯን ጠብቃለች። በቤቶች ድራማ በገጸ ባህሪዋ ይህች ጅል መሀይም አስብላናለች። በክላስሜት ፈገግ አድርጋናለች። እረ ይቺ እብድም አስብላናለች። ታዲያ ዛሬ ደግሞ በክርስትና ተመልሳለች። እንባዋ ታብሶ ጸሎቷ ፍሬ አፍርቶ ወደ ታች አውርዶ ዛሬ ላይ በክርስትናዋ እየቀወጠችው ትገኛለች። ተዋናይት ገሊላ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። ይህ በበመንገዴ ሚዲያ ነው። ታዲያ በዛሬው መሰናዷችን ወደ እናንተ ልናደርስ የወደድ ነው ለአመታት ፍሬዋን ሳታይ የቆየችው አርቲስት ወይንም ደግሞ ተዋናይት ገሊላ ጉዳይ በሰፊው ልናስቃኛችሁ ወደናል። አብራችሁ እንድትቆዩ እየጋበዝኩኝ በእንባ እያለች ለህዝቡ ያጋራችሁን መልእክት በዚሁ መሰናዶ ልናስቃኛችሁ ወደናል። ቤቱን ያልተቀላቀላችሁ በመቀላቀል እንድትጀምሩ በአክብሮት እየጠየቅኩኝ እኔ ወደ መሰናዶ አቀናሁኝ። አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ስለመጣችሁ በጣም እናመሰግናለን። አክብራችሁ የደስታችን ተካፋይ ስለሆናችሁ እግዚአብሔር ያክብርልን። እኛ ቤት የገባ ደስታ ሁላችሁም ቤት ይግባ። አሜን። እግዚአብሔር ጎዶላችሁን በጠቅላላ ይሙላላችሁ። አሜን። ዘመን ያለፈበት ጥያቄያችሁን እግዚአብሔር ይመልስልን። አሜን። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁን ታሪክ አሜን። ብዙ ነገር ልላለም ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረውኝ የነበሩ ሰዎች ከዛ በፊት ግን እኔን እዚህ ጋር ያቆመኝ እኔን እናት ያደረገኝ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኔዓለም ክብሩን ሁሉ ይውሰድ። አሜን። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ከወራት በፊት በማህበራዊ ሚዲያ ብቅ ብላ ልብ የሚያሞቅ ደስታዋን በእንባ ወቁልኝ ብላ ነበር። አዎ ታዲያ በዛ ሰዓት በቤቶች የቴሌቪዥን ድራማ የምትታወቀው አርቲስት ገሊላና ታዋቂው ባለቤቷ ዮናስ ሞባይል የልጅ እናትና አባት መሆናቸውን አብስረው ነበር። ታዲያ ዛሬ ላይ ደግሞ አርቲስቷ የልቧ መሻት መፈጸሙን ተከትሎ በልጇ ክርስትና ለኢትዮጵያውያን በእንባ ልብ የሚነካውን ሀሳቧን አጋርታለች። ሀሳቧ ምን ይሆን የሚለው ደግሞ የሚያጓጓ ነው። እንባዋ ሩቅ ይጋባል። የምትዘምረው መዝሙር ደግሞ ሀሴት ይሞላል። ብቻ እንኳን ደስ አለሽ እያልን ላጋራችሁ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ ትለናለች አርቲስቷ። 11 ዓመት ነው ያልወለድኩት፣ እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበርኩኝ እንዲያውም የቸኮልኩት ትላለች በእንባ። ከኛ ቤት የገባው ደስታ ከሁላችሁም ቤት ይግባም ብላ መርቃለች። እናም ተስፋን አትቁረጡ፣ የትዕግስት ፍሬዋ ጣፋጭ ነውም ስትላክላለች። ወንድሜ እና እህቶቼ በህይወት ፈጽሞ ተስፋ አትቁረጡ፣ ዋናው ነገር ግን ትዕግስተኛ መሆን ነው ስትልም ነው በፈገግታ ያጋራችሁ። ነገሮች ሁሉ አልሳካልኝ ሲሉኝ ተረጋጋ፣ አትረበሽ፣ ሁልጊዜም ለሚኖርህ ነገር ሁሉ አመስጋኝ ሁን ታተርፋለህም ብላለች። የዛሬው ታሪካችን የትዕግስትና የእምነት ፍሬ አፈራ አስደናቂ ማሳያ መሆኑንም እኔ ማመሳከሪያ ነኝ ትለናለች። ታዲያ ይህንን ሁሉ ስትል እንባዋ እንደ ጎርፍ ይወርዳል። ምናልባትም ሴት አይደለች፣ እድሜዋ እንደ ጉድ ይነጉዳል። እድሜ በሴት ልጅ ብዙ ጣጣ ይዞ ይመጣል።
አለመውለድ አሊያም ደግሞ ማረጥ፣ የሰው አፍ ውስጥ መታኘክ፣ በባል ቤተሰብ ውስጥ እንደ ጉድ መገልመጥ። አረ ምን አለፋችሁ ስትወጡ ስትገቡ አልያሽም ምንድነው ጉዱ? አረ እንዴት ነው የሚለው ሰውማ ባትወጡ አሊያም ደግሞ ለልጆት ዳይፐር የሚገዛልዎት ለልጆት የዋይፕስና የጥጦ የሚከፍልልዎት ኒዶውን መሽረጥ አድርጎ የሚሰጡት እስኪመስል ድረስ ያሳቅቃል። ብቻ ሁሉም አለፈ። ታዲያ ተወዳጇ አርቲስት ገሊላና ባለቤቷም ታዋቂው የዮናስ ሞባይል የ11 ዓመት ጸሎትና ትዕግስት ውጤት የሆነውን ደስታቸውን አሁን ላይ እንደ ጉድ እያጣጣሙት ይገኛሉ። በመዝሙር እልልታው ሆይታው ደምቋል በእነሱ ጓዳ። ብቻ እንኳን ደስ አላችሁ፣ እንኳንም እንባሽ ታበሰ። ሰይፉ በኢቢኤስ ላይ ቀርባ ስቅስቅ ብላ ስታለቅስ ስንቱን አሳለፈው ይሆን ብዬ ብዙ አንብቼላት ነበር አብሬ። እግዚአብሔር እውነትም አይሳሳትም፣ እግዚአብሔር ዘግይቶ አያውቅም። እናም የሷ ታሪክ ምናልባትም በየጓዳው አሁን ላይ መውለድ ለተሳነን አሊያም ደግሞ አልወለድንም ብለን ብዙ ለምንሰቃይ አሊያም ደግሞ ስንወጣ ስንገባ ለሚገላምጡን እንዲህ አይተውን ባሎቻችን ፊታቸው ለጠቆረብን ብዙ ማስተማሪያ ይሆናል ብዬ እኔም ጀባልኳችሁ ተጽናኑ ዘንድ። ይህ ደስታ ቤታቸው የገባው በልጅ መወለድ ብቻ ሳይሆን አሁን ደግሞ የልጃቸው ክርስትና የማስነሳት ታላቅ በረከትንም አክለውበት ነው። ይገርማል። አይሆንም አይሳካም ሲባል ተሳክቶ ማየት፣ ወደ ታች የፈሰሰውን ባችሁ ፍሬ አፍርቶ ማቀፍ መቻል፣ ቀና ማለት መራመድ መቻል። ብቻ ከ11 ዓመት በኋላ የመጣውን ይህ ታላቅ ብርሃን ለሁሉም ትዕግስት ላደረጉ ሰዎች ተስፋቸው ነበረ። ቤተሰቦቿ፣ በዙሪያዋ ላሉ ወዳጅ ዘመዶቿ፣ ጓደኞቿ እንዲሁም ደግሞ ለራሷም። በእናንተም ቤት ውስጥ እንዲህ አይነቱ ታላቅ ደስታ የመልስ በረከት ይግባላችሁ የምለውም በበመንገድ ሚዲያ ስም ነው። የዘሩት እምነትና ትዕግስት የሚያምር ፍሬ አፍርቶ እንዳይላችሁ እንመኛለን። እኛም ገሊላና ዮናስ በመጨረሻም እንኳን ደስ አላችሁ። ፈጣሪ ልጃችሁን ባርኮ ያሳድግላችሁ። ለሀገር፣ ለወገን፣ ለሕዝብ የሚጠቅም ልጅ እንዲሆንላችሁ ምኞቴ ነው እያልኩኝ በመንገድ ሚዲያ ስም እኔ ከወዲሁ ተሰናበጥኩ። ምናልባት ያልወለዳችሁ ምናልባትም መች ይሆን እያላችሁ የሰው አይን የሰው ልጅ ስታዩ እየየ የምትሉ ልባችሁ የሚሰበሩ ሁሉ በዚህ አጋጣሚ ፈጣሪ የልባችሁን መሻት እንዲፈጽምላችሁ አለፍ ሲልም ደግሞ መልሳችሁ የሚመለስበት እንባችሁ የሚታበስበት እንዲሁም ደግሞ በቤተሰቦቻችሁ ውስጥ ትዕግስትን የሚዘራበት ጊዜ እንዲሆንላችሁ እየተመኘሁኝ የዛሬ መሰናዶዬን እዚሁ ላይ አበቃሁኝ። የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን ለዛሬ ተሰሙት የወደድነው መሰናዷችን እስካሁን ያደመጣችሁትን ይመስል ነበር። ታዲያ ቤቱን ያልተቀላቀላችሁ በመቀላቀል አብሮነታችሁን እንድታሳዩ ከወደዱትም ላይክ፣ ኮሜንት፣ ሼር በማድረግ አለሁ እንድትሉን ልባዊ ምስጋናዬን ወደ እናንተ እያቀረብኩኝ የዛሬ መሰናዶዬን እዚሁ ላይ አጠናቀቅኩ። አብራችሁን ስለነበራችሁ አመሰግናለሁ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።